ሰበር ዜና የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታ አሳሳቢ ደረጃ ላይ መድረሱ ተሰማ። ውድ የቱባ ሚዲያ ቤተሰቦች ላለፉት ጥቂት ሳምንታት ከህዝብ እይታና ከተለያዩ መንግስታዊ መድረኮች ርቀው የቆዩት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በጠና ታመው አቡዳቢ በሚገኘው ከፍተኛ የሕክምና ተቋም ውስጥ የሕክምና ክትትል እየተደረገላቸው መሆኑን ታማኝ ምንጮች አረጋግጠዋል። ፕሬዝዳንቱ በአሁኑም ወቅት በተባበሩት አረብ ኤሚሬት በሚገኝ ታዋቂ ሆስፒታል ውስጥ ተኝተው የሚገኙ ሲሆን የጤና ሁኔታቸው እጅግ አሳሳቢ ደረጃ ላይ እንደሚገኝ ተመላክቷል። ማረጋገጫዎች እንደሚያሳዩት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ወደ ስፍራው ባቀኑበትም ወቅት በሆስፒታሉ ተገኝተው የፕሬዝዳንቱን ሁኔታ የጎበኙም ሲሆን የጤና እክላቸው ከባድ መሆኑንም በቅርበት ለመረዳት ችለዋል። ለረጅም ጊዜ በክልሉ ከፍተኛ ስብሰባዎችም ሆነ በይፋዊ የሥራ እንቅስቃሴዎች ላይ አለመታየታቸው በተለያዩ የፖለቲካ መድረኮች በርካታ መላምቶችን ሲያጭር የቆየ ቢሆንም አሁን እየወጡ ያሉ መረጃዎች ግን መነሻው የከባድ የጤና መታወክ ጋር የተያያዘ መሆኑ ተረጋግጧል። እስካሁን በክልሉ መንግስትም ሆነ ከፌዴራል መንግስት ኮሙኒኬሽን በኩል የተሰጠ ይፋዊ ማብራሪያ ባይኖርም የባለስልጣኑ የጤና ሁኔታ በአገሪቱ የፖለቲካ ትኩረት ማዕከል ሆኖ ቀጥሏል። የአሜሪካ ግዙፍ የጦር መርከቦች ከኢራን እያፈገፈጉ ነው። America's most advanced aircraft carrier has just faced a serious test at sea. ኢራንን ኢላማ አድርገው ተሰማርተው የነበሩ የዩናይትድ ስቴትስ ግዙፍ መርከቦች፣ ታዋጊ ጄቶች፣ የሚሳኤል መከላከያ ራዳሮች ቀደም ሲል ከነበሩበት ይዞታ ማፈግፈጋቸው ተሰማ። የጀርመኑ ARD ቴሌቪዥን የተለያዩ የዜና ምንጮችን የአሜሪካ ባለስልጣናትን ጠቅሰው እንደዘገቡት የኃይል ሚዛኑን በከፍተኛ ሁኔታ የሚቀይር እርምጃ ተወስዷል። ዋና የዜና ነጥቦችን እንደሚከተለው እናቀርባለን። የዩኤስኤስ ጄራልድ ፎርድ መቃጠል። በቀይ ባህር ጅዳ አቅራቢያ መሽጎ የነበረው ይህ ግዙፍ መርከብ በደረሰበት የቃጠሎ አደጋ ምክንያት ወደ ግሪክ ሶውድ ቤይ እያመራ መሆኑ ተገልጿል። የቃጠሎው መንስኤ በውል ባይታወቅም ከየመን የተተኮሰ ሚሳኤል ወይም ከመርከቡ ውስጣዊ ብልሽት ሊሆን እንደሚችል ግምቶች አሉ። የዩኤስኤስ አብርሃም ሊንከን ማፈግፈግ። የሳተላይት መረጃዎች እንደሚያመለክቱት ይህ አውሮፕላን ተሸካሚ መርከብ ከኢራን ድንበር በ400 ኪሎ ሜትር ርቀት ላይ የነበረ ቢሆንም አሁን ግን 1000 ኪሎ ሜትር በላይ ወደሚርቅ ደቡባዊ አካባቢ ሸሽቷል። የፕሬዝዳንት ዶናልድ ትራምፕ ቁጣ። ፕሬዝዳንት ዶናልድ ትራምፕ የኦርሙዝ ሰርጥን ከኢራን ጥቃት ለመከላከል እንዲተባበሩ ያቀረቡትን ጥያቄ ውድቅ ያደረጉትን የኔቶ አባል ሀገራት ሞኞች ሲሉ ወርፈዋል። ዲፕሎማሲያዊው ውጥረት። ትራምፕ የብሪታንያውን ጠቅላይ ሚኒስትር ኬሪ ስታርመርን ታላቅ ስህተት ሰርተዋል በማለት የሰነዘሩ ሲሆን ከዚህ ጋር ተያይዞም ወደ ቻይና ሊያደርጉት የነበረውን ጉዞ ሰርዘዋል። ይህ የአሜሪካ የጦር መርከቦች እንቅስቃሴ በመካከለኛው ምስራቅ ላይ ያለውን ወታደራዊ ስትራቴጂ ሊቀይረው እንደሚችል ተገምቷል። እባካችሁን እርዱን። የኢራን የፖሊሲ አዛዥ ለእስራኤሉ የሞሳድ ወኪል በስልክ። በኒውዮርክ ፖስት ዘገባ መሰረት አንድ ከፍተኛ የኢራን ፖሊሲ አዛዥ ለእስራኤሉ የደህንነት ተቋም ሞሳድ ወኪል በቁርአን እምላለሁ እኔ ጠላታችሁ አይደለሁም፣ እባካችሁ መጥታችሁ እርዱንና ይህንን አገዛዝ እንጣል በማለት በስልክ ሲማጸን የሚያሳይ መረጃም ወጥቷል። እስራኤል የኢራን የደህንነት ባለስልጣናትን ስም ዝርዝር በመያዝ በጥቁር መዝገብ ውስጥ ናችሁ፣ ከህዝባችሁ ጎን ካልቆማችሁ ዕጣ ፈንታችሁ እንደ መሪዎቻችሁ ይሆናል በማለት ስልክ በመደወል ማስጠንቀቂያ እየሰጠች ሲሆን የፖሊሲ አዛዡ ምላሽ ግን የኢራን የውስጥ መዋቅር ምን ያህል እንደፈረሰ የሚያሳይ ነው ተብሏል።
አሜሪካና እስራኤል የኢራንን ወታደራዊ መሰረተ ልማትና ከፍተኛ መሪዎችን ኢላማ በማድረግ የጀመሩት ኦፕሬሽን ኢፒክ ፋሪና ሮሊንግ ላይን የተሰኙ ዘመቻዎችን የኢራንን አገዛዝ ለህዝባዊ አመጽ ለማመቸት ያለሙ ናቸው። እስካሁን እስራኤል ከ10,000 በላይ ጥቃቶች የሰነዘረች ሲሆን በተለይም የኢራንን አብዮታዊ ዘበኛ የባሳጅ ታጣቂዎች ላይ ያነጣጠሩ ከ2200 በላይ ጥቃቶች መፈጸሟም ተገልጿል። ይህም የኢራን የጸጥታ ኃይሎች በዋና መስሪያ ቤቶቻቸው መቆየት አቅቷቸው በመስጊዶችና በመኪናዎች ውስጥ እንዲተኙ አስገድደዋቸዋል። በአሁኑ ወቅት እስራኤል ስልቷን በመቀየር በከተሞች ውስጥ የሚገኙ የባሳጅ መንገድ ዜጎችን በድሮን ኢላማ እያደረገች ትገኛለች። የሞሳድ የፋርስ ቋንቋ ማህበራዊ ገጽ ከባሳጅ ስብስቦች ራቁ፣ ሁሉም ኢላማዎቻችን ናቸው የሚል ማስጠንቀቂያ እያስተላለፈ ሲሆን የመጨረሻው ውጊያ በቅርቡ ይጀመራል፣ እኛ በሰማይ በምድርና በልባችን ከናንተ ጋር ነን በማለት ለኢራን ህዝብ መልእክት አስተላልፈዋል። ይህ ሁኔታም ለኢራን መንግስት ከውጪም ከውስጥም ከፍተኛ አደጋ እንደተጋረጠበት የሚያሳይ መሆኑን የኒውዮርክ ፖስት በዘገባው አመላክቷል። ሰናይት መብራቱ በቁጥጥር ስር ዋለች። ሰናይት መብራቱና 4 ተጠርጣሪዎች ፍርድ ቤት መቅረባቸው ተሰማ። በማህበራዊ ሚዲያ በደብረ ጽዮንና በህወሓት ደጋፊነት የምትታወቀው ሰናይት መብራቱ በመቀሌ በቁጥጥር ስር መዋሏ ተሰማ። የብዙዎች መነጋገሪያ የሆነችውና በማህበራዊ ሚዲያ እንቅስቃሴዎቿ የምትታወቀው ሰናይት መብራቱ በወንጀል ተጠርጥራ በቁጥጥር ስር መዋሏ ታውቋል። ሰናይት መብራቱ ላለፉት ጊዜያት በማህበራዊ ሚዲያ ገጾቿ ላይ የተለያዩ ግለሰቦችን ክብርና ስብዕናን የሚነኩ ትችቶችን በመሰንዘር ተቃውማትን በሐሰት ስም ማጥፋት፣ በመንግስት መዋቅርና የሚዲያ ስራዎች ውስጥ ጣልቃ በመግባት እገሌ ይሾም እገሌ አይሾም በማለት ተጽዕኖ ለመፍጠር በመሞከር እንዲሁም ሰዎችን ባልሰሩት ወንጀል እንዲታሰሩና እንዲፈቱ በማድረግ እንደ ውስጥ አዋቂ ራሷንና ተከታታዮቿን ስታታልል ቆይታለች የሚሉ ክሶች ይነሱባታል። በአሁኑም ወቅት ሰናይት መብራቱ በወንጀል ተጠርጥራ በፖሊስ ቁጥጥር ስር ውላ አድራለች። የተጠረጠረችበት ትክክለኛ የወንጀል አይነት በዝርዝር በፍርድ ቤት እስኪገለጽ ድረስ ጥፋተኝነቷ በሂደት የሚታወቅ ቢሆንም በአሁኑ ሰዓት በመቀሌ ከተማ አንድነት ክፍለ ከተማ ፖሊስ ጣቢያ ታስራ እንደምትገኝ ከታመኑ ምንጮች ተረጋግጧል። እንደነዚህ ያሉ ዓለም አቀፋዊም ሆነ የሀገር ውስጥ ዜናዎች እንዲደርሳችሁ ቱባ ሚዲያን ሰብስክራይብ እያደረጋችሁ የኛ ቤተሰብ እንድትሆኑና ሁሌም የኛ ቪዲዮዎች ወደ እናንተም እንዲደርስ የደውል ምልክቷን እየነካችሁ እንድትከታተሉን በአክብሮት እንጠይቃችኋለን።